ወይኔ ከዚህ በላይ አንድ እርምጃ እንኳን መራመድ የሚችል አይመስልም። እንደ ጀማል አንተ ጀግና ሰው አይደል እንዴ? እባክህ ሞት እውነቴን ነው። እንኳን አንድ እርምጃ አይደለም 1000 እርምጃ መሄድ የሚችል ሰው እኮ ነው። አበረታተህ ሞታል። ከዚህ በኋላ እንኳን እኔ አይደለም አንተ ራስህ 10 እርምጃ መራመድ የምትችል አይመስልም። ጀማል እንደዚህ አዳከመኩ የተሸከምኩ ኮተት ነው። ለምን አጥለው እንዴ? መማር አልፈልግም። ሚጣ ይሄ ካንቺ የሚጠበቅ ንግግር አይደለም፣ የሰነፍ ተማሪ ንግግር ነው። ቆሻሻ ልጅ እየተባልኩ እኮ ነው። ማን ነው እንደዛ የሚልሽ? ደግሞ የቤት ስራ ማትሰራ ደደብ ልጅ እየተባልኩ ነው እኮ። ማን ነው እንደሱ የሚልሽ እኮ ነው የምልሽ። ተመልከተው እስኪ ጸጉሬን። እንዴ ቆይ አጥባሽ ቅባት አትቀባሽም እንዴ? ደግሞ የወሰድኩት ምግብ አይጣፍጥም። ላንቺ ቦክሴ ይሸታል። አውቶማቱ ሁሉ ሲስቁብኝ ጄዲ ናት ያካፈለችኝ። ወይኔ በዚህ አይነት በህይወት የለህም በይኛ፣ በዚህ አይነት በቁመህ ሞተሃል በይኛ። ደግሞ ኮሚኒኬሽን ቡኬ ላይ ሚስ ነገ እንድትመጣ ጽፋልሃለች። ለምን? እንጃ። ከብቶቹን አፍሽም ሞልተሽ አልገደልኳቸውም ልትይ ነው? ለምን እላለሁ። በኩራት ደረቴን ነፍቼ እኔ እንደገደልኳቸው አረጋግጥላለሁ። አንቺ ሰይጣን! እሺ እኔ ከዚህ በኋላ ካንቺ ጋር ምንም ማውራት አልችልም። ሂጂልኝ አሁን። የመጣሁበትን ጉዳይ ሳልነግርህ አልወጣም። አያ ፈልጌ ቀጥሬ ያናገርኩ ሁሉ ነገር እንዳይመጣ ብዬ ነበር። አልሰማም አልክ። የሆነው ነገር ሁሉ ሆነ። አሃ በዚህ አስፈራርተሽ አርግ የምትይኝን ነገር እንዳረግ ነው የፈለግሽው? ካወክበትና ጭንቅላት ካለ ይሄ ጥሩ ትምህርት ነው። አይ ካልክ ግን እርምጃዬን እቀጥላለሁ። እናቴ ማግኘት እፈልጋለሁ። በቃሽ ሚጣ። እሷ ትኖረው እኮ ጸጉሬ ቆሽሾ ደርሷል ባሉኝ ነበር። በቃሽ አልኩሽ እኮ ሚጣይ። እንደ አባቢ ጓደኞች እኮ እስከ ፍርድ ድረስ ነው የዛውቁብኝ። ይህ መንገድ እኮ ቀጥታ ወደ ሱዳን ነው የሚወስደን። ስለዚህ ትክክለኛውን የሊቢያን አቅጣጫ መያዝ አለብን። አቅጣጫውን ደግሞ መዓዛ በፀሐይ ብርሃንና በንፋስ እየታገዘች ነው የምትወስደን። ስለዚህ የፀሐይ ብርሃኑን ለማግኘት እስኪነጋ ድረስ መጠበቅ አለብን። እሱ ብቻ ሳይሆን ሁሉም ሰው ደክሞታል። እዚህ አድረን ትንሽ አቅም ካልሰበሰብን የፈለግንበት ቦታ ምን ደርስ አይመስልም። ትላንትና ግመሏን ለመያዝ ሲሯሯጥ ስለዋለ ለጥ ብሎ ነው የተኛው። ከነገ ወዲያ እንኳን የሚነሳ አይመስልም። አታስብ ስለዚህ። እሱ ብቻ ሳይሆን ምን ያህል እንደደከመን ለማወቅ ከፈለጋችሁ እስቲ ካስዬ ልዩት። ስለዚህ አሴ አንተ አርፈ ጉልበትን ብትሰበስብ ነው የሚሻለው። ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ? አይሲስን መንፈስ እየናፈቀ ከምትኖር አረብ ሀገር ላይ ስለወሰን ልሰናበቱት ነው።
አጅሪት ምንድነው ደግሞ ጓሮ ለጓሮ ምንድነው ሆንሽ? ወደኩ እንዴ ለመሆኑ ታይተሽዋል? ተማን ያሸሽ ታሽቻለሁ ስራ ቦታ ቆይ ይሄንን የጅል ማለት ነው የሚያሽሽ አበራጋ ነው ሞስልሽ ማንም ጋር ሊደም ፍትሽ ነው ሰው ምንድነው እሹ ዘንድሮ ምንድነው በዚህና በግራና በቀኝ ቦክሰኛ ይመስል አልሆነልኝም አባዬ አልሆነልኝ ወደኩልኝ ያልኩ አይደል መሬት መታኝ አልሆነልኝ ዘንድሮ አረባ ቆይ እስቲ ትንሽ ቆይ እንዴ እኔ ደግሞ እኔ መሰለኝ ምስራች ይዤ መጥቼ እሱን ነግርሻለሁ ስል ምንም የምሰማበት ነገር የለም አባዬ የዛኔ ገንዘብ ነገር እንደው ትንሽ እንደው ምን የመሰለኝ ምስራች ይዤ መጥቼ እንደው እንደዚህ ይቅርብኝ አባዬ ቆይ ነግርሻለሁ ቆይ እስቲ ቆይ አረፍ በይ መጀመሪያ አባዬ ይቅርብኝ ምን አይነት ነገር ነው ባካችሁ ወይ እግዚአብሔር እንደው ወይ አባዬ እኔ መሬቱ ጠቅላላ ቀጥቅጦኛል መሰለኝ አለፈው ቀን ምንድነው መታኝ አልሽኝ አሁን ደግሞ ምን ትያለሽ አባዬ መሬቱን የመታኝ እኮ ወይ ጣጣ እኔ ደግሞ መስራች እኮ ጀበል ቤቴ እኮ በቃ ስንጎራደድ እኮ ነው ሞሎ እንግዜ አብይና አልጠየቅሽም ለስራው ገንዘብ ብለሽ እሱ አሁን ያንን ገንዘቡን ከመስጠቱ በፊት ስራውን ያጠናልሻል ብዬሽ አልነበረም ብለኝ ነበር አባዬ ብዬሽ ነበር እስተሽው ነው ግን ያንን ምን እንደዛ አልነበረም እሱ ያለው ያንን ጠየቅሽውን ስራ ራሷ ታጥናና እሷ ያዋጣል ብላ ምትል ከሆነ እኔ ገንዘቡን ሰጣታለሁ አለኝ ለነገሩ የድዌ ከዚህ ውጭ አማራጭ አልነበረም እቺ ደግሞ እንደው እንዴት ታመሽም እንደው ለዚህ አትሰንፊ እሱ ድዌ አይደለም ድዌ ነው እሱማ እሷ ላይ ደግሞ ራሷ አጥንቶ ምን የመሰለ ስራ ፈልጎ ገንዘቡ ሲሰጥሽ እንዴት ያለሽ ለምንድን አለው አባዬ ደግሞ እንደዛም ካለ አይልም አባዬ ሙት አይልም ካለ ደግሞ ምናልባት የሆነ ጥሩ ነገር ተጠግቶታል ማለት እኮ ነው ግድ የለም የሰይጣኖቹ ሳይመጡ በፊት ገንዘቡ ተቀበልልኝ ቆይ መጀመሪያ እስቲ ስራው ያዋጣል ያዋጣ የሚለውን እናጥናውና እንልሽ ግድ የለም እሱ ያዋጣል ካለ ነው ያዋጣኛል ግድ የለም አባዬ ለምን ነው ማልቸኩል ለምን አልቸኩል የለም አይጨበጥም አብዬ እኔ መቻጣውሽ አንቺ መጀመሪያ ነግሬዋለሁ ለሱ ገንዘቡን እንዳሰጣት ገንዘቡን ለኔ ወይም ለህይወት ሰጠኛ ስራውን ያያየን እዚህ ጋር እንዲጎድሏል እዚህ ጋር ይሞላላት እዚህ ጋር እንዲሆኗል እንደዛ እንያለን እንሰጣለን እንጂ አንድ ጊዜ አንስተ እንዳለ ገንዘቡን እንዳሰጣት ብዬ ነግሬዋለሁ ብላችሁ እንደው የታናሽ የሷ አሽከርሉን አባዬ የሷ አሽከርሉን እኔ ስለ ስራ ነው ማውራው ስለ አሽከርነት አይደለም አሽከርነት ነው እንጂ አሽከርነት ብቻ ሳይሆን የባህሪያ ባርነት ነው ባርነቴን አልቀበልም ገንዘቡን ተኛበት ብለዋል ፈልግም ወይ የት ነው የምትሄጂው ቆይ ፈልጋታለሁ እሷ ጥራታለሁ ቤት እንዶ እብድዋሱ አይ ካንተ ፊት አይንህን እያየች እምጠይቃት ጥያቄ አለ ትመልሳታለች ማን ጥራልኝ አትሰብዱኝ ኧረ እንደው በፈጠረሽ አንቺ ሰው
ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ Administration, the MS SharePoint Admin, Amazon Cloud Computing. በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። አሜሪካ ከሚገኘው ሜርሲ ዩኒቨርሲቲ ጋር በመተባበር አክት ዩኒቨርሲቲን በአዲስ አበባ ከፍተን አገልግሎታችንን በብቃት እየሰጠን እንገኛለን። ሾላ ምንድነው ሲሆንሽ? ምንድነው? ምን አርግሽ ነው እንደሱ የምትይኝ? አሊሽ ለካ በዚህም ባለፈልሽ ጥሩ ነው። አዲ በእግዚአብሔር እንደዚህ ከምትይኝ እኔ ብትመጪ ነው የሚሻለኝ። ምን አድርጌ ነው? አባዬ የምታውቀው ነገር አለ? ምንድነው እሱ? እኔ ምንም ተደነጋግሮኛል እኮ ምንም የማውቀው ነገር የለም። እንዴ አንቺ የምታውቂው ነገር ከእሷን ለምን ትተሻት? ለኛ ለምን እኔ ለምን አትነግሪኝም? አንድ ላይ ሁላችሁም ባላችሁበት ነው አባዬ የምናገረው። እማዬ ትምጣ። እማዬ እስቲ ተገትረሻት አትመልከች ጥሪያት። እማ አቤት ነይ አንዴ ስራ ይሻላል አንዴ። ነይ አንቺ ደግሞ ምንድነው? ነይና ወደዛ እንገላገል በኋላ ይደርሳል እሱ። ወይ ጣጣ ምንድነው እንዴ የሰው ቀልብ መግፈክ በእግዚአብሔር? ኦኬ እንዴ ምንድነው? አዲ ቆይ ፈልጋችሁ ነው ብላ ነው። ምንድነው? እሺ ምትነግሪኝ? ለነገር ሲሆን ነው የምትፈልገኝ? ምን ታደርጊያለሽ? እማዬ ጥሩ ነገር ሲኖር እኮ ለጥሩ ነገር የምፈልግሽ። ቤቱ እንደሆነ የነገር መፈልፈያ ሆኗል። መፈልፈያው እንዴ ቆይ ባለፈው ጊዜ እርቆርዶ ተስማምተን ሰላም አልነበርንም እንዴ? ምንድነው የተፈጠረው? በጥባጭ እያለ እኮ አባዬ ጥሩ ነገር አይጠጣም አይሆንም። እንደዛ እኮ በጥባጭ እዚህ ቤት አለ። ምንድነው? እሺ ይሄው አባዬም ማየም አሉ። ምን አድርጌ ነው ንገሪኝ እስኪ የምትነግሪው ነገር። ዝም በይ አንቺ እኔን አታዥኝ። ዝም በይ። ልጠይቅሽ አንድ ጥያቄ። እነሱ በተሰበሰቡበት እኔ ልጠይቅሽ። ምንድነው ያጠፋሁት? ምንድነው በደሌ? ምንድነው የኔ ጥፋት? እስቲ ንገሪ። ምንድነው? ምን ማለት ነው እሱ? ጥያቄ በጥያቄ አትጠይቂ። ለጥያቄ ነው መልስ የምፈልገው። ምንድነው ጥፋቴ? ንገሪ። ባለፈው አባዬም ማየም ኖረው እኔ ነኝ ያጠፋሁት ብዬ ቅርታ ጠይቄሽ ተጣርቀን ሄደ። ዝም በይ። ያችን ቀን እንዳታስታውሽ። ዝም በይ አንቺ። ዝም በይ። አንቺ ሰው ሁለሽ ነው አዳነችን የሸወርሽባት ቀን ያችን አስብተሽ አረድሽኝ ቀን አታስታውሽኝ። አስብቶ አራጅ ነች ብዬሽ ነበር። አንቺ ነሽ ደግሞ። እሺ ምንድነው? አዲ ቆይ ምንድነው? ማን ነው አስብቶ የሚያርደው? አርፈሽ ተቀመጪ። ሌላ ምክንያት ካለሽ ተናገሪ እንጂ ህይወት በፍጹም ይሄን አታረቅ። በቃ ዛሬ ምን ነኝ ለሷ ያለ ስም እየሰጠው ያለሁት ማለት? እኔ አላልኩም። ጥሩ እሺ ባይ እነግርሃለሁ። እሺ በቁሞታል አባይ ሞታል። ሰው እንደሌለኝ ዘመድ እንደሌለኝ አባይ ተቀጠቀጥኩል፣ ተደበደብኩል። አባይ ተይኝ እስቲ ነይ ሞቻለሁ። ገና ናፍቆት ያባቴ ገብቶ ጨረሽ ብሎ ከጥቅም ውጭ አደረገኝ። አስቀጠቀጥሽኝ አይደል? አስቀጠቀጥሽኝ አባይ። ቆይ ያልገባኝ ነገር አንቺና ናፍቆት በተጣላችሁ እሷ ምን አገባትና ነው እዚህ ውስጥ? ምንድነው የሆነው? ምንም አይደለም። እኔን ውጭ ሀገር ላስተምርሽ እንደ እህትዬ በተቆረቆርኩ ለኔ ጎረምሳ ምንድነው? በጎረምሳሽ እኔን ታስቀጠቅጭኝ አንቺ ክፉ። አይበቃኝም። በቃሽ። ራውት ነገር ከሆነ እፈር ምንም አይደለም አባዬ። እሷ ዝም ብላ ነው የምታወራው። ምንም ነገር የለም። ዝም በይ። ዝም ብዬ አላወራም። እነግረዋለሁ። አዲ ጉድ አድርጋለች። ዘመድ እንደሌለው ሰው ብቻዋን ሄዳ ራሷን በራሷ ድራላ አላት። አዲ ደስ ይበላችሁ። እሺ ደስ ይበላችሁ። ያው ደስ ይበላችሁ። ምን ነው እድሌ
ስራሽን ይስጥሽ። አባትና ልጅን እሳትና ጭድ እንዳረግሽ ያንቺ እሳት የተጣለበት ጭድ ክምር ላይ ጣልሽ። ኧረ ጠላቴን እንዴ ደግሞ ምን አደረግሽ ልትይ ነው? ምን አደረግኩ ነው የምትይው? ነገር አጋግለሽ ሰይፍ ማማዘዝሽ ሳያንስ አፍሽን ሞልተሽ ምን አደረግኩት ትኛለሽ? እኔ ውሸት መዋሸት አልችልም። አስማለሁ። ውይ አንቺ ምን ጊዜም እውነት ተናግረሽ እማዬ። አዎ ይኸውልሽ ሰውና ሰው የሚያጋጭ ሰው ምን ያህል እውነት ቢኖረውም እውነቱ በመርዝ የተለወሰ እውነት ነው። ቆይ አንቺ ሴትዮ አባቴ ላይ እንደዚህ አይነት ድራማ ሲሰሩበት እያየሁ ዝም በይ ልትይ ነው እንዴ? እንክት አድርጌ ነው የምልሽ። አንቺ እንደው ጥሩ ሰው ብትሆኚ ነገሩን ማብረድ ነበረብሽ። ወይም ደግሞ ጊዜው ደርሶ ራሷ መናገር ሲገባት አንቺ ዝም ብለሽ ትሰማለሽ። እኔ ይቅርታ አድርጊልኝ። እኔ አባቴ ሲጎዳ እያየሁ ዝም ማለት የምችልበት አቅም የለኝ። አይ ለሷ አዝነሽ አይደለም የገዛ ለገዛ ጥቅምሽ ብለሽ እንጂ ለሷ አዝነሽ አይደለም። እነሱ መጣላትን ያው ምንድነው የኔ ፍላጎት የሚሳካው? ምን ተገኝቶ ነው? እንጃልሽ ግዴለሽ ማይ ጤነኛ ይሆንሽ አልመሰለኝም። ጤነኛ አይደለም እንደሱ ነገርኛ ማይ ደግሞ ናፍቆትም ቢሆን እውነት ቢኖረው ነው እንጂ እንደዛ ሰው አይመጣሽ። እኔ እናቴን ተናግሬ ማስቀየምም አልፈልግም። እኔ ህመሜ ላስታምበት ተይኝ፣ በቃ ተይኝ። ከብቶችን ግን እገለሻቸዋል እንዳትይኝ ብቻ። ምን አቅልሻለሁ? በዚህ አይነት ሁኔታሽ ማሳታደርጊው አትቀሪም። እኔ እናቴን ተናግሬ ማስቀየም አልፈልግም። ተይኝ። ስለዚህ እኔ የተጎዳው ሰው ነኝ። ተይኝ፣ ህመሜን ላስታክስበት ተይኝ። በሉ የሆነው አንድ ጊዜ ይሆናል። አሁን አጉል መናደዱ ምንም ትርጉም የለውም። የሚመጣውን ነገር በጸጋ መቀበል። ንቀቱ ውርደታችንና ንቀቱን ተቀበል እያልሽ ነው እንዴ ያለሽው? ዝም በይ። አንቺን አላናገርኩሽም። ተይም ብዬሻለሁ፣ ትቼሻለሁ። አባቴ እንዲህ አይነት ንቀት እንዲቀበል ስታስገድጂው እየሰማ ዝም አልልሽ። ንገሪኝ እስቲ ምን ነው ንቀቱ? ይሄን የመሰለ አባት እኔን የመሰለ እህት ቤተሰብ እያላት ሰው እንደሌላት ብቻዋን ሄዳ መፈራረም ነበረባት? ከዚህ በለጠ ንቀት ምን አለና ነው? ደግ አደረገች። በቃ አረች ሴት ህይወት ህፃን ልጅ አይደለችም። ሁሉንም ነገር ጠንቅቃ የምታውቅ ልጅ ናት። ደሞም ከሆነም አድጋለች። ደግ አደረገች። ደግሞ የፈለገችውን መርጣ ማግባት መርጧ። እኔ መች ከለከልኳት? እኔ አታግባ አልኩም። ግን እንዲሁ ቢጠፋ ማማዬ እንዲሁ ከዚህ ወፍጮ ጋር እንዲሁ አብራት ከሱ ጋር ትጋባ። ወይ ያንቺንም እኮ አይተንልሻል። አይተነዋል። አክብሬያችሁ ሽማግሌ አስልኬ በወግ በመሰረት እልል ብለሽ ደግሰሽ በቃችሁ። ወይኔ አባቴ ወይኔ። አትችልም እኮ መብት እኮ የኔ ልጅ የማንንም መንገደኛ የማግባት መብት የላትም እንዴ? የማንንም መንገደኛ አታገባም። ሌላው ቢቀር ባሏን እንኳን ባልመርጥላት የምትሞሸርበትን ቀን መምረጥ መብቴ የኔ ነው። ቆይ እስቲ በምን ምክንያት ነው አንተ የምትመርጥላት? ታውቂዋለሽ ምክንያቱም ጥንቅቀሽ ታውቂዋለሽ። የዛችን ምስኪን ሰው ንብረት እየተቀባበልን ቅርጥፍን ከመብላት ውጭ አንድ ቀን እንኳን ቃሏን ጠብቀንላት አናውቅም። የስህንን ቃል አንድ ቀን እንኳን ጠብቀን አናውቅም። ህይወት ትምህርቷን ጨርሳ እስከምታበቃ ድረስ ባታገባም ይህን ቃል ስጠኝ ብላኛለች። ቃሌን ሰጥቻታለሁ። ቃሌን አከብራለሁ። ቆይ ምን ለማለት ፈልገህ ነው? 10 ጊዜ ስን የምትለው ምን ይጣረስላችሁ? የራሳችሁ ትሂድ። አንቺ ግን ይሄ ለመሆኑ እርግጠኛ ነሽ? እርግጠኛ ነኝ። ዳባየሙት ካላመንከኝ እኮ ሄደን እኮ ክፍለ ከተማ ማጣራት እንችላለን። እርግጠኛ ነሽ? ሙት እኔ ልሙት። ተይ ግድ የለም። አንቺ ያልሽው ይበቃል። መሄድ አያስፈልገኝም።
እኔ እኮ ንግራክ ብትያለኝ አባዬ ዶ አስገድዷት ይሆን ምናምን ያስነክቷት ምን አደንዟት እንደሆነ አላውቅም። እዛ ከሄዱ በኋላ እኮ አልፈርምም ብሎ ደግሞ ያመጻው እኮ እሱ ነው። አልፈርምም ማለት ጉዱን አልኩ አባዬ ጉዱን። ሌላው ይቅር ምን አለበት ቀለበት እንኳን ይኸውልህ ስትገለን አባዬ ቀለበት እንኳን የሚያደርጉት አጣው እጂ ካፈራራሚዎቹ ከነሱ ከሳው እንኳን ተቀበል ያደረጉት ቀብራናለች እኮ በቁማችን አባዬ። ወይኔ በሉ አልቋል በእኛ አብቅቷል አባዬ ያንተ መኖር ለኛ ይጠቅመናል። አንተ አንድ ነገር ብትሆን ይፈነጭብናል፣ የሰው ይፈነጭብናል። ራስን አረጋጋ። ልክ መፍትሄ መፈለጉ ነው የሚሻል። እንደዚህ ከመጥቶ ራስን አረጋጋ። ይሄ መፍትሄ ምንድነው? መፍትሄ ወይ አባዬ የመናጤ ተካዝ ያግራ ግብታ ከምትቀመጥ የዳባ ልጅ አግብታ ከምትዋራ ነው ለሰመላክ በቃ ምን ላካት ወደ ሆነ ነገር አሁን ይቻላል። እደውላለሁ ጓደኞቼ ጋር ሁለት አለብኝ ቅበሩኝ ይላል አባዬ። አሁን ደውይ እምቢ ብትለንስ አይሆንም ብትል እንደ ባለፈው ብንዋረድ ሰማይ ጥልጥዬ ነው ምልካት አንጥልጥዬ ነው ምልካት አሁን ይኸውላችሁ ያለን ስንቅ ይሄ ብቻ ነው። ይሄንንም እድሜ ለኔና ለኬሮል ሊበሉ ልክ ነህ ጀማሌ። እኛ ባንኖር ኖሮ አዳሜ ይሄን ቁርስሽ እየየና ሮሮ ይሆን ነበር። ችግር የለውም። አሁን እንደፈለክ አፍ መክፈት ትችላለህ። ስለዚህ ያለን ስንቅ ትንሽ ስለሆነ በአግባቡ እንድንጠቀም ከዚህ በኋላ እኔና ኬሮል በምግቡ ላይ ኃላፊነት ይኖርብናል ማለት ነው። ዛሬ ሰጣችሁ የሙሉ ቀን ስንቃችሁን። ምን እንዴት ሆኖ እንደሱ የሚሆነው? ቆይ ምን ማለት ነው? እንዴት ሆኖ እሱ እንደዚህ የማይሆነው? እንዴ ኢብራሂም በቀን ሁለት ያህል ነበር እንደሚሰጠን። ኢብራሂም እኮ ስላለው እኛ እኮ ምንም ነገር የለንም። ደግሞ መቼ ሊቢያ እንደምንገባ አናውቅም አይደል? ስለዚህ የግድ መቆጠብ አለብን። አረ ስለ ጉልበታችሁ አምላክ እዚህ ጭው ያለ በረሃ ላይ በረሃብ አትግደሉን። ይሄኔ እኮ ሊቢያ ገብተንም ሊሆን ይችላል። ምን ይታወቃል? ደግሞ እነሱ እኮ እውነታቸው ነው። ጽባይቺ እንዲህ ስጋችን አልቆ ባጥንታችን እየሄድን እውነታቸውን እንታያለሽ እንዴ? ራሱ ጉዳይ በቃ አይ የምትሉ ከሆነ ቆጥረን መከፋፈል እንችላለን። እንግዲህ እኛ ሁላችንም አያሻንም ብለናል። ወይ ካልሆነ እንግዲህ እሱን ቆጥረ ድርሻውን ስጠው። ተናግረሽ ልብሽ ውልቅ ብሏል። እየተቆጣት እኮ ነው ደግሞ ዘይ አታያትም እንዴ? ለኔ ብቻ የተለየ ህግ ታውጣለች እንዴ ታዲያ? ቢሆንም እንደዚህ ስትሆን ድሮን ደግሞ ዘይ ነው ታስታውሳል። ቢያንቺ አይጥ የኔ ወንድም እሷን ለቀቅ ከቻልክ ዘይነባህን ካልተሳካልኝ ደግሞ የራሴን ወገብ ጠበቅ። ደሞዜ ግን በጣም ባህሪ ተቀይሯል። አዎ የመጣ በብዙ ይቅርታና በብዙ ምህረት ነው። ስለዚህ አርፈ ብትቀመጥ ጥሩ ነው። ነጋግዛችሁብኛል። ጥሩ ነው። አትጠራጥር። አሁንም ባህሪን ካላስተካከልክ እንተጋግዝብሃለን። እንደ ድሮ ተቻችለን የምንተሳሰብበት ሁኔታ ላይ አይደለንም ያለነው። በዛ ላይ ደግሞ ማንንም ሰው ከስንቁ ላይ አንድ ነገር ቢያጎድል እውነቴን ነው
የኢብሮ ጅራፍ ነው የሚቀጥለው። ማንንም ሰው አልምርም። በዚህ መተማመን አለብን ሁላችን። እሱን ማን ተቀጪና ማን ቀጪ እንደሆነ አብረን የምናየው ይሆናል። በዚህ ጉዳይ ላይ አቋማችን ጠንካራ ነው። በፍጹም አንውለውልም። በጣም ጥሩ። ለጊዜው ስንቅ የተሸከምን ያለነው ወንዶች ነን። በዚህ መሰረት ደግሞ ማታ የተሸከምን እኛ ስለሆነ ቀጣይ ተረኛ የምትሆነው ጀማል። ምን? እንዴት ያለ ወደር የሌለው የምሁር ውሳኔ ወስነ ልብ ይወልቋል። ባክህ አንተ ጀማል ባክሽ ተይ። እኔ ለራሴን በአግባቡ ተሸክሜ መሄድ የማልችል ሰው መሆኔን እያወቁ እንደገና በዚህ ሁሉ ንብረት ላይ ስንቅ ጨምረ ተሸክመ ሂድ ሲሉ አሰሚያቸውም እንዴ? እሱ የራስ ችግር ነው። ገና ድሮ ነበር የሞተ ቴፕ መጣል የነበረብህ። አቡ የወርሶ ውባ አሽቀንጥራት ይጣል። ጀማሉ ስነ ስርዓት ይኖርሽ። ካሁን በኋላ እየተከባበርን ነው ከዚህ በኋላ መሄድ ያለብን። በተለይ ደግሞ አንተ አሃ ቂጣቱን በኔ ላይ ሊጀምሩ ነው ማለት ነው? እንደሱ እኮ ማለታችን አይደለም ጀማል። ያ ሁሉ ውለታዬ በአንዴ ተረስቶ እኔን ለቂጣት ገና ለገና ከግመል ላይ ኮቾራ ወረድኩ ብለህ እንደፈለግ አፍን ልትከፍት ትፈልጋለህ እንዴ? ኧረ እሱ ብቻ አይደለም ካሳው። እና ታዲያ ምንድን እንዴ? እናንተ የጅል እርምጃ ልትራመዱ ስትሉ እሱ ቀድሞ አይደል እንዴ ግመሊቷን ምናምቷን ነክቶ እዚያ ያሳደረን? እሺ አቶ ተፈሪ፣ ማራኪ በሁሉም መምህራንና ስታፍ አባላት ዘንድ በጣም ተወዳጅና ጎበዝ ተማሪ ነች። አውቃለሁ። ሁሌ ኮሚኒኬሽን ቡክ ላይ ስለምናሰፍር እሱን ታውቃለህ። የማታውቀው ከጊዜ በኋላ ያመጣችው ፍጹም ተቃራኒ የሆነ ባህሪ ነው። እሱንም አውቃለሁ። ግን ምንም አይነት እርምጃ አልወሰድክም። ምችለውን ያህል እየሞከርኩ ነው። አየህ፣ የችግሩ ግዝፈት ምንም አልገባውም ማለት ነው። ሚስ ነገሩን በጣም እያጋነንሽ ያለሽ አይመስልሽም? እያጋነንኩት አይደለም። እያጋነንሽ ነው እንጂ እቺ ህፃናውን 2 ቀን የቤት ስራ ስላልሰራችና አሻንጉሊቷን የጣለችባት ልጅ ስለደበደበች ይሄን ያህል የሚያናገር ነገር ነው እንዴ? ችግሩ ይሄ ብቻ አይደለም። በጣም ነጭናጫና ፈዛዛ ሆናለች። በዛ ላይ ደግሞ ስናናግራት አትመልስም። ትምህርቷም ላይም አክቲቪቲ ላይም በጣም ወርዳለች። በዛ ላይ አሻንጉሊቷን የጣለችባት ልጅ እናቴ መታችብኝ ያለች እንደ እብድ ነው ያደረጋት። በወቅቱ ልጅቷን መገላገል በጣም ከባድ ነበር። በዛ ላይ ይዘው የምትመጣው ምግብ ንጽህናዋ። አውቃለሁ ሚስ አውቃለሁ። እመኚኝ ሁሉም ነገር ይስተካከላል። አይመስለኝም። ምን ማለት ነው አይመስለኝም ማለት? ይሄን የምልህ ያለ ምክንያት አይደለም። ሁላችንም በጣም የሞከርንበት ነገር ነው። ግን መጨረሻ ላይ የደረስንበት መፍትሄ እናቷን ማግኘት እንዳለባት ነው። ይሄማ ሊሆን የሚችል ነገር አለ። ለምን? ምክንያቱም እናቷ ሀገር ውስጥ ስለሌለች። እሷ ግን እናቷ ሀገር ውስጥ እንዳለች ነው የምታስበው። ምን? ከአንተ ጋር ተጣልታችሁ እንደተጋጫችሁና አገር ውስጥ የለችም ብላችሁ እንዳዋሻችኋት ነው የምታውቀው። ስለዚህ ከልጃችሁ ደህንነት ስለማይበልጥ እንድታገኟት ብታደርጉ። ነገርኩሽ እኮ ሚስ፣ ይሄ መሆን አይችልም። እናቷ ሀገር ውስጥ የለችም። ደግሞ የህፃናት የአእምሮ የስነ ልቡና ባለሙያ ጋር ምክር ብትወስዱ። ጤነኛ አይደለሽም እንዴ? ወይስ የምትናገረው ነገር አታውቂም? አቶ ተፈሪ ተረጋጋ። አልረጋጋም። ጤነኛዋ ልጄን እብድ ናት እያልሽ እንዴት ነው የምረጋጋው? ይሄ እኮ የኔ ብቻ ውሳኔ አይደለም። የፈለገ ይሁን፣ ሁላችንም ተወያይተን የደረስንበት መደምደሚያ ነው። ስሚ፣ ገና ለገና እናንተ አበዳችሁ ብዬ አብሬያችሁ አላብድም። ልጄ ጤነኛ ነች። ችግሮቿን ነግረሽኛል፣ አስተካክላለሁ። አሁን አሻንጉሊቷን ስጭኝና ልሂድ። እሱን እንኳን ልሰጥ አልችልም። ለምን? ምክንያቱም እንደዚህ አይነት ነገር ይዞ መምጣት ስለማይቻል። ትሰሚኛለሽ? ልጄ አሻንጉሊቱን ካልያዝኩ ቤት አታስገባኝ። ጥቁር አሻንጉሊት ደግሞ ገበያ ላይ እንደ ልብ አይገኝም። ስለዚህ የምታደርጊውን አድርገሽም ቢሆን የግድ ትሰጪኛለሽ።
አረ ቆይ የትኛውን የጅል መንገድ ነው እኛ ስንሄድ ያየሽው? እንዴ መሳሪያ ተያዘው ተብሮ ጋር ግብ ካገጠምን ያላችሁት ነው እንዴ? አሁን እንዳላችሁት ተሱ ጋር ግብ ብገጥሙ ኖሮ ማን ተሸናፊ ማን አሸናፊ ሆነ ነበር? እና ጀማል ሆኖ ማለት ነው ከባርነት ያወጣው ነው የምትይኝ? ታዲያስ እኔ ብቻ ነበርኩ ያየሁት እኮ ብቻ እንዲው በመናመን የግመልቷን መቀመጫ ተርሲላት እሷ አይተተል የብሮ እኮ ነጭ ላው ጠብስትል ድረስ ነው ያረጋጋተም። የብሮ ድካምም አይነሳ እንዴ? ታዲያስ አሁንም እንዲው ድጋሚ መልሶት ተመነግላት አሁንም መልሳው አይተተል ሶስት ጊዜ እንዲው ታስፈነጥዛት እኮ ነው የብሮ እንዲማ የሆነች አትሄድም በላ አመከድ ያሳት አይብሮ እንዴ ጀማሉ ይሄ ትልቅ ጀብድ ነው። ጀብድ ትላለ አግኝቶት ቢሆን እኮ ስጋውን በቁሙ ነበር የሚሰለስልል። ግን አላወቅበት። ጀማሉ ትልቅ ክብር ነው የሚገባ። እውነት ከባርነት ነው ያተረፍከን። እኔ እኮ ያንንም ነግሬህ ነበር። ምን ነው እንኳን ይዘነው አንሄድም ብለህ እንደ ከዘራ እንጨት ስትጣመም ታው አንድ ቀን መድኃኒት ይሆናል ያልኩ ታስታውሳለህ? አዎ አስታውሳለሁ። አንድ ብቻ አይደለም እኔን ሁለት ነው ያተረፍከኝ። አንድ ከባርነት፣ አንድ ደግሞ ከብሮ ጅራፍ። እውነት ስለዚህ በጣም ነው ማመሰግን። በጣም ጀማሉ ቆርቼ ባል። እሺ ጌታው አሁንስ ቂጣ ካልተሸከምክ ትለኝ። ከዚህ በኋላማ ለምን ላክ በደንብ ነው ያኮራል። ስለዚህ የመሸከሙን ሐሳብ ከጀማል ላይ አንስተናል ማለት ነው። እንዴታ ከዚህ በኋላ ማን ደፍሮ ጀማልን ተሸከም ይሏል? ብቻ እቃውን መሸከም ትተን እሱንም ተሸከሙ እንዳትሉም ብቻ። አይዞ አይሉም እነሱ እንኳን ቢሉ እኔ ይሻልላቸው። እንደዚህ ነው ሰው ማለት። ግን ጀማል ይሄን ሁሉ ነገር እንዴት አድርገህ በምን አቅም ነው የምትሸከመው? ሁሉንም ዕቃ አይደለም የሚሸከመው። ካሳሁን ያለው ነገር እውነት ነው። የፈለጉትን መኪና በተመጣጣኝ ዋጋ አቅርብ ያለው ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ ፕላስ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ።
ስደት ክፉ ነው። ከኖረም ትዳር ያፋታል። እኔና አንቺ 15 ዓመት በፍቅር ኖረናል። አንቺ ለኔ ጓደኛዬ፣ እናቴ፣ ትዳሬም ምንም ነበር። ሳዚን ከኔ ጋር ያዘኝ ሲከፋኝ እያጽናናኝ ብዙ ዓመት አብረን ዛሬ ግን እንደ ዋዛ በሰው ሀገር በረሃ ጥዬሽ ልሄድ ነው። ከሞቀ ቤትሽ አውጥቼ ከማንከራተትሽ እዚሁ ጥዬሽ ብሄድ ይሻላል። ምንም ማድረግ አልችልም። ምንም ማድረግ